ማሊክ አምባር ሲዲዎች እንዳያቴ ፒር ነገርሻ ይባላል። ፒር ነገርሻ ሰሜን ምዕራብ ህንድ ጉጅራት ውስጥ መለስተኛ የከበረ ድንጋይ ማምረቻ ከፍቶ በአጭር ጊዜ ውስጥ ውጤታማ ለመሆን የበቃው የፒር ባዋ ጎሆሮ ወንድም ነው። አያቴ ጉጅራትና ጃምቡር ከሚባል የታላላ ወረዳ በ17 መንደሮች ውስጥ ከሚኖሩት ሀበሲስ ወይም ሲዲስ ተብለው ከሚጠሩት ማህበረሰቦች የተወለደ ነው። እነዚህ ማህበረሰቦች ጥቅጥቅ ባለው ደናማ ስፍራ ጊር የሚኖሩ ሲሆን አቢሲኒያን ጊር የሚል መጠሪያ ያላቸው። መተዳደሪያቸውም እርሻ ሲሆን አሳ ማስገርና የደን ውጤቶችን በመሸጥም ተጨማሪ ገቢ ያገኛሉ። ከደራሲ ፍቅረ ማርቆስ ደስታ የጥናት ውጤት። ህንድና አፍሪካ ከምናስበው በላይ ጥልቅ የሆነ ታሪክ ይጋራሉ። የሁለቱ ክፍለ ዓለማት የንግድ ግንኙነት ከመቶዎቹ ዓመታት በፊት የተጀመረ ነው። ለዚህ ቀዳሚው ማረጋገጫ በአራተኛው መቶ ክፍለ ዘመን የአክሱም ሳንቲሞች በደቡብ ህንድ መገኘታቸው ነው። በዛ ያሉ የአፍሪካ ወጣት ወንድና ሴቶች በተለይም የምስራቅ አፍሪካ ሙስሊሞች ወደ ህንድ ለባርነትና ለንግድ ይጋዙ ነበር። ይህ የባርነት ግዞት በህንድ ታሪክ ላይ ጠቃሚ ሚና ተጫውቷል። በሌሎች የዓለም ክፍሎች ካለው የባሪያዎች ልምድ በተለይ ህንድ ውስጥ በባርነት ውስጥ ያሉ አፍሪካውያን በአዲሱ ሀገራቸው ውስጥ ወታደራዊና ፖለቲካዊ ስልጣን አግኝተዋል። በፖለቲካው መስክ ከፍተኛ ስልጣን ለመያዝ የቻለው ኢትዮጵያዊው የጎሬላ ተዋጊ መሪ ማሊክ አምባር ነው። በ17ኛው መቶ ክፍለ ዘመን በምዕራብ ህንድ ውስጥ በአህመዲንጋር ሱልጣናት ውስጥ ትልቅ ሚና ቢኖረውም በታሪክ ምዕራፍ የተረሳ ሰው ነው። እንደ አምባር ሁሉ በርካታ ሌሎች የአፍሪካ ባሪያዎች የኃይልና የኃላፊነት ቦታዎችን መርተው ተገኝተዋል። ነገር ግን ብዙዎቹ ተዘንግተዋል። በህንድ ውስጥ ያሉ አፍሪካውያን ሀበሻ ወይም ሲዲ ተብለው ይጠራሉ። ይህም አፍሪካዊ መነሻ እንዳላቸው ለማመላከት ነው። ሀበሻ ወይም ሲዲ ለብዙ መቶ ዓመታት ከአፍሪካ ነዋሪዎች ጋር እየተደባለቁ ቢመጡም ሲዲ የሚለው ስም የዝርያቸው ስም ሆኖ ቀጥሏል። የሲዲዎች ቀደምት ትውልድ በ7ኛው መቶ ክፍለ ዘመን በአረቦች ለባርነት ተገዝተው ወደ ህንድ የመጡ ናቸው። በ18ኛውና በ19ኛው መቶ ክፍለ ዘመን የባሪያ ንግድ በጦፈበት ጊዜ ሲዲዎች መልሶ መጋዝንና እንግልትን በመፍራት ወደ ህንድ ጥቅጥቅ ጫካዎች ተመልሰው ገቡ። እነዚህ አፍሪካ ባሪያዎች በመጀመሪያ ሀበሻዊ ይባሉ ነበር። አቢሲኒያ ደግሞ የቀድሞ የኢትዮጵያ ስም ነበር። እነዚህ ህዝቦች ቀስ በቀስ ሲዲ በመባል ይጠሩ ነበር። ይህ ስም በወቅቱ ከነበረው የአረቦች አለቃ ሰይዱ ሰይድ ስም የመጣ ነው የሚሉ አሉ። ሀበሻ የሚለው መጠሪያ ቀስ በቀስ ሲዲ በሚለው ስም እንዴት እንደተተካ ግልጽ የሆነ ሌላ መረጃ አልተገኘም። ነገር ግን በአሁኑ ወቅት ሲዲ የሚለው ስም ሁሉንም ህንድ የሚኖር አፍሪካውያን መጠሪያ ሆኗል። የተረሱ ታሪኮች Forgotten Histories። ከርቀት ሲያዩዋቸው አካባቢውን ሆነ ነዋሪዎቹን በፍጹም አፍሪካውያን አይመስሉም። ሰዎቹ እርስ በርሳቸው በምዕራቡ አካባቢ በሚነገር ቋንቋ ሐሳብ ይለዋወጣሉ። ሴቶቹ በቀለማማ ልብስ አጊጠዋል። ወንዶች ደግሞ ነባሮቹን የህንድ ገበሬዎች ይመስላሉ። የትናንሽ ልጆቻቸውን ጸጉር ተጎንጉነዋል። በደቡብ ህንድ ከሚኖሩ ነዋሪዎች የተለየ አንዳች ነገር የላቸውም። ያልተዘጋጀንበት የዳንስ ፕሮግራም ላይ ተጋበዝን። አኒ የምትባል ቀጭን ቆንጆ ሴት ግንባሯ ላይ ጌጥ አድርጋለች። የማንጁራ ጨዋ ሴት ደስ ከሚል ፈገግታ ጋር ኃይለኛ የአፍሪካ ጭፈራ ስትጨፍር አየን። ሴትየዋ መርገጫዋን በማጠፍ እና እጆቿን ከሙዚቃው ምት ጋር በማዘዋወር ከከበሮ ጋር ስትሽከረከር፣ የቀሩት የአካባቢው ሰዎች ደግሞ የሆነ የሀገሩን ዘፈን ያዋጣሉ። በዛ ደቂቃ በህንድና በአፍሪካ መካከል የነበረው ባህር ተናደ ማለት ይቻላል። በኋላ ስሜት ውስጥ የነበረች ቢሆንም ወደ ጥግ ወስጄ ፎቶ እንድንነሳ አደረግኩኝ። ብሩህ ፈገግታ ብቻ ሳይሆን ከተዋወቅናቸው ሲዲዎች ሁሉ በጣም ህንዳዊ ስም ነው ያላት። ሌሎቹ አስገራሚ የሆነ የመጀመሪያ ስም ነው ያላቸው። ይህም ከመጡበት ታሪክ የወረሱት እንደሆነ ያሳያል። ሆኖም ግን ሲዲዎች አሁንም አፍሪካዊ ይመስላሉ። የህንድን ባህልና ቋንቋ ሙሉ ለሙሉ በጥሩ ሁኔታ ቢዙትም ማለት ነው። ሌሎች ህንዳውያን ሲዲዎች ዜጎቻቸው መሆናቸውን መቀበል ባይችሉም እነሱ ግን የህንድ ዜጎች ናቸው። ሲላቪያኔ ኤዲዩፍ
በ1578 የተገነባው የአህመድ ናቢድ የአሲድ ሳይድ መስጊድ ውስጥ በድንጋይ መስኮት ላይ የተቀረጹት ምስሎች ያስገርማሉ። የተቀረጹበት ጥበብ ያስደንቃል። የሥነ ጥበቡ ማራኪነት የተመለከተው ሰው አእምሮ ውስጥ ተቀርጾ ይቀራል። ይህ መስጊድ የአቢሲኒያ ሲዲዎች ይዞታን ተመስርቶ የተገነባ ነው። ይህ ብቻ ሳይሆን በ500 ክፍለ ዘመን በአቢሲኒያው መሪ በማሊክ አምባር የተሠራው ከሙምባይ አቅራቢያ የሚገኘው የባህር ምሽግ ወይም የሙራድ ዲንጃክ ታሪክ የሲዲዎች ታሪክ አካል ነው። በህንድ በጉጃራት ከተማ በሐሜዳባድ ውስጥ ሲዲዎች እጅግ አስደናቂ የሥነ ሕንፃ ቅርጽ አቁመዋል። ዛሬም አንዳንድ የአፍሪካ ዝርያዎች እዚያ በአንድ ትንሽ ቅጥር ግቢ ውስጥ ይኖሩበታል። በሐምባድባድ፣ በፖርታርኮዋ፣ በፒድድኮዋ ግቢ ውስጥ ሲዲዎች ጸጥ ባለ ስፍራ ይኖራሉ። የእነዚህ ሰዎች ቅድመ አያታቸው ሩማድ ሲዲ እንደሚባልና ሙስሊምና አፍሪካዊ መሆናቸውንም ይናገራሉ። ሲዲዎች የራሳቸው ባህልና ወግ ያላቸው፣ የመጡበትን የሚያውቁና መኖሪያቸው ካደረጓት ህንድ ሕዝብ ጋር በሰላም ተግባብተው የሚኖሩ ሲሆን ቋንቋቸውም ቀስ በቀስ የጉጃራተኛ ዘዬ ተጽዕኖ እየተጫነው የመጣ ነው። ሲዲዎች ለዘመናዊ የፍርድ ቤት ሕግ ጆሮአቸውን ያልሰጡ፣ የራሳቸውን ችግር በራሳቸው ባህልና ደንብ መሠረት የመፍታት ልምድ ያዳብሩ፣ በኃይል የሚመጣባቸውን ባላጋራ እንደ ተኩላ በኅብረት በማጥቃታቸው የሚፈሩ ናቸው። የሥነ ሰብ ተመራማሪዎች ግን የሲዲዎችን አመጣጥ ከአፍሪካ መሆኑን በጋራ ቢስማሙበትም ከየትኛው የአፍሪካ ክፍል እንደሄዱ ለመናገር ማስረጃ ማቅረብ የቻሉ ወይንም የፈለጉ የሉም። ፍልሰታቸውን በተመለከተ ግን በመካከለኛው ዘመን አውሮፓውያን በንግድ እንደ ተርብ እየተንቀሳቀሱ ከምስራቅና ምዕራብ እስያውያን ጋር ግንኙነት በሚያደርጉበትም ሆነ ይህን የምድራችንን ክፍል በቀኝ ግዛት በተቀራመቱበት ወቅት በነበረው የደራ የባሪያ ገበያ ከአፍሪካ በአረብ ነጋዴዎች አማካኝነት ፈርጣማ ወንዶችና ውብ ሴቶች በወረንጦ እየተለቀሙ ለወቅቱ ባህረተኞችና ገናናዎች ለነበሩት ፖርቱጋሎችና እንግሊዞች ህንድ ውስጥ የተቸበቸቡ ዝርያ መሆናቸውን ይስማሙበታል። የፍቅረ ማርቆስ ደስታ ጥናት ለአቻሜ። ሲዲዎች በሀገራቸውና በሃይማኖታቸው ኩራት ይሰማቸዋል። ይህንንም በዘፈኖቻቸው ይገልጻሉ። አንድ ዘፋኛቸው እንዲህ ይላል: ከአፍሪካ የመጣን ህንድ ውስጥ እንኖራለን። በብራቫገር እርዳታ። ብራቫገር በ14ኛው ክፍለ ዘመን የነበረ ሙስሊም አፍሪካዊ ነጋዴ ነበር። መኖሪያ ቤቱም አፍሪካዊ ማንነቱን የሚገልጽ ቅብ የሚስተዋልበት ነበር። ይህ በቤቱ ላይ የሚታየው ምስል እስላማዊ ማንነቱንም የሚያረጋግጥ ነው። ሲዲዎች ቅዱሳኖቻቸውን በሚታወቁበት ሃይማኖታዊ ጭፈራን እንቅስቃሴ ያከብሯቸዋል። ሲላቪያኔ ኤዲዩፍ የተገለሉና ብቸኛ የሆኑ ሲዲዎች በካልካታ፣ በአማራሽትራ እና ጉጀራት በሚባሉ ከተማ ውስጥ ይኖራሉ። በአባድ ጥቂት የማይባሉ ይገኛሉ። አብዛኛዎቹ ሲዲዎች ሙስሊሞች፣ ሌሎች ደግሞ ክርስቲያኖች ወይም ሂንዱዎች ናቸው። በሚኖሩበትም ቦታ ላይ ሂንዱ፣ ኡርዱኛ፣ ጉጃራት፣ ኮንካኒ ወይም ሌላ የአካባቢ ቋንቋ ይናገራሉ። ከፍተኛ ቁጥር ያላቸው ሲዲዎች በፓኪስታንም ይኖራሉ። በፓኪስታንም እነዚህ አፍሪካዊ ዝርያ ያላቸው ሕዝቦችን ሰድዲ ብለው ይጠሯቸዋል። አብዛኛዎቹ በቡልኪስታንና ሲንድ ይኖራሉ። በማልዴቭስና በስሪላንካ፣ በጃፓን በማካን የባህር ዳርቻ የሚኖሩ የአፍሪካ ዝርያ ያላቸው ሕዝቦች አሉ። በህንድ ውስጥ ሲድስ አሁን ከአካባቢው ማኅበረሰብ ጋር ተዋህደዋል። በጉጃራት ብቻ 20 ሺህ ገደማ የሚሆኑ ትልልቅ የሲዲ ማኅበረሰቦች ይገኛሉ። በጣም የታወቁ የሲዲ ማኅበረሰቦች በአሁኑ ጊዜ ከጉጃራት ሌላ በሙምባይ፣ ካርካታና በአንድራ ፕራዴሽ ይኖራሉ። በተጨማሪም ጥቂት ቁጥር ያላቸው የሲዲ አባወራና ማወራዎች በማሃራሻታርና በሌሎችም የህንድ አካባቢዎች ይገኛሉ። ትልቁ የሲዲ ማኅበረሰብ የሚገኘው በሲንዳን ወይም ፓኪስታን ውስጥ ነው። ከጥቂት ዓመታት በፊት 50 ሺህ ያህል የነበሩ ቢሆንም አሁን ቁጥሯቸው ብዙ እጥፍ እንደሚሆን ይገመታል። የሲዲዎች ወይም ሀቢሽ የቋንቋ አጠቃቀማቸውና ባህላዊ ልምምዶቻቸው ከቦታ ቦታ የሚለያይ ነው።
ስርጭታቸውም በጉጃራት በዋነኝነት በከተማ ሲሆን በካራንችካ ውስጥ ሲዲ አብዛኛውን ጊዜ የሚኖሩት በደቡብ ኮርካሬራ በተባለ ደን ውስጥ ነው። በአንዳ ፕራዴሽ በአብዛኛው በከተማ ነው። ምንም እንኳን በአሁኑ ጊዜ ከአፍሪካዊ ማንነታቸው ተለይተውና ለብዙ መቶ ዓመታት በሌላ ሕዝብ ውስጥ የአካባቢውን ቋንቋ ከሚናገሩት ጋር ተቀላቅለው ቢገኙም የራሳቸውን የሙዚቃና የዳንስ ባህል ጠብቀው ይዘዋል። በአህመዳባድ ውስጥ በህንድ በጉጃራት ከተማ ሲዲዎች እጅግ አስደናቂ የሆነ የስነ ህንጻ ቅርስ አቁመዋል። ዛሬ አንዳንድ የአፍሪካ ዝርያ ያላቸው ሰዎች በዚህ አካባቢ ይኖራሉ፣ ባህላቸውን ጠብቀውና ክብረው። በፓርታርኳ ቅጥር ግቢ ዘልቄ ስገባ እጅግ ጸጥ ያለ ማራኪ የባህር ዳርቻ አየሁ። ቤቴ የገባው ያህል ተሰማኝ። በትንሹ ክፍል ተቀምጫለሁ። ቅድመ አያቴ ሩማና ሳዲ ናቸው። እስላምና አፍሪካዊ ነኝ አለችኝ። እኔም አባቴ አፍሪካዊና ሙስሊም እንደሆነ ነገርኳት። የመጣሁትም ከሴኔጋል እንደሆነ ስነግራት ተደሰተች። ጥቂት ወንዶች በግቢው ውስጥ በሲዲ ጉማ ቡድን ተሰብስበዋል። ጉማ የስዋሂል ቃል ሲሆን ከበሮና ዳንስ ማለት ነው። ከነዚህ ሰዎች ጋር ወስዳ አስተዋወቀችኝ። ልጃችን ከዳካር መጥታለች ያለች። እኔም በማውቀው ጥቂት የህንድ ቃላት ከህንድ ፊልሞች በቃረምኩት ምላሽ ሰጠው። አፍሪካን ዲሰንደንትስ ኢን ኢንዲያ። ሲዲዎች ሀበሲስ የሚል መጠሪያ እንዳላቸውና ሀበሲስ ሀበሻ ከሀበሻ ሀገር የመጣ ህዝብ ማለት እንደሆነና ሲዲስ የሚለው መጠሪያም ሳድስ ከሚለው የግዕዝ ቁጥር የተወሰደና ስድስተኞቹ የኢትዮጵያ ትውልዶች ወይም ሳድስ የመጀመሪያና አራተኛ ፊደላትን እንደ አንድ ፊደል በመውሰድ ከኢትዮጵያ የጽሑፍ ፊደል የተወሰደ ሲሆን ትርጉሙም 6 ፊደል ያሏትን ኢትዮጵያን የሚያመለክት መሆኑን ይናገር ነበር። ኢትዮጵያ ወይንም በትርጉሙ ገነት የሚለው መጠሪያ ከክርስቶስ ልደት በፊት በ5000 ዓመተ ዓለም አካባቢ የነበረ ሲሆን የሲዲዎች ጥቅል መጠሪያ የሆነው አቢሲኒያ ጊር አቢሲኒያ ከሚለው የኢትዮጵያ ቅጽል ስም የተወሰደ ነው። የፍቅረ ማርቆስ ደስታ ጥናት ለአቻሜ። አሌክሳንድሮስ የተባለ ብሪተኛ ኢትዮጵያን ለመውረር አስቦ የጦር አበጋዞቹን ሲያማክር ኢትዮጵያ 3 አፍ ጦር የሚይዙ ናዝራውያን ወይም ባህታውያን የሚኖሩባት ተራራና ሸለቆዋ የበዛ አውሬ እንደ ጉንዳን የሚርመሰመስባት አገር በመሆኗ እሷም መውረር በሳት መጫወት ነው ሲሉት በወቅቱ በደቡብ አውሮፓ፣ በሰሜን አፍሪካ፣ በመካከለኛው ምስራቅ በብዛት ይነገር በነበረው የዩናዮ ቋንቋ አሌክሳንድሮስ የአቢሲኒያ ያችማ አስቸጋሪ ሀገር ናት በማለቱ ከክርስቶስ ልደት በፊት አቢሲኒያ የኢትዮጵያ ተጨማሪ መጠሪያ ሆነ። ሲዲዎች በጫካ ስለሚኖሩ በጋራ ጠላታቸውን ስለሚከላከሉና ስለሚያጠቁ የአቢሲኒያ ጊር ወይም ጫካ ውስጥ ያሉ አስቸጋሪዎች እንደተባሉ ገል የተቋቋመ ተቋም ነው። እንደ ኤሮፓያን አቆጣጠር በጥር 2006 የአፍሪካ የህንድና ዓለም አቀፍ ምሁራን የሲዲን ታሪክ ለማጥናትና ለመወያየት በህንድ ግዛት ጎው ተሰባስበው ነበር። ጆን ኮስታ ሳዲ የአፍሪካ ህንድ ትውልዶች ሊቀመንበር ናቸው። ለምን ሲዲስ ተብለን እንጠራለን? አባቶቻችን ወደ ህንድ የመጡት ለምን ነበር? እነዚህን ጥያቄዎች ስጠይቅ ከ25 ዓመታት በላይ ሆኖኛል። በጥንት ዘመን ወንድሞቻችንንና እህቶቻችንን እንደ ባሮች ይሸጡ እንደነበርና በዚህ ምክንያት እኛ እዚህ እንደሆንን ተነግሮናል። እኛ ሲዲዎች ከፊሎቻችን ሙስሊሞች፣ ሂንዶች፣ ክርስቲያኖች ነን። የተለያዩ ቋንቋዎች እንናገራለን። ለምንድነው አንድ ቋንቋ መናገር ያልቻልነው? ይላሉ። ፈይዳ አልሙባረክ ከሃቫንጋር ባንክ ጉጃራት አካባቢ ለመጀመሪያ ጊዜ ለሥራ ስትገኝ በስህተት እንደመጣች በመገመቱ የውጭ ምንዛሪ ልውውጥ መስኮት እንድትሄድ ተነግሯታል። ህንዳዊ መሆኑን ባለማመናቸው ጁዲሲዲ ወደ ገበያ አቅንቶ ግብይት በፈጸመ ጊዜ ክፍያውን በዶላር እንዲፈጽም ጠይቀውታል። ከህንድ ዋነኛ የቱሪስት መዳረሻዎች አንዱን ታጂ መሃልን ሲጎበኝ ትኬት ሻጩ የባዕድ አገር ሰው አድርጎ በመቁጠር በቱሪስት ዋጋ 17 ከ$60 አስከፍሎታል። ሲዲ የዜግነት መብት የሚፈቅድለትን
አነስተኛ ክፍያ መክፈል እንዳለበት ገልጾ ቢቃወምም ትኬት ቆራጩ እንዴት ጥቁርና ጸጉሩ ድሪል ያረገ ጎብኚ ከህንዳውያን እኩል ይከፍላል ብሎ ስቆበታል። በኋላ የማንነት መታወቂያውን ሲያሳይ አምነው ተቀብለውታል። የሲዲ ጎማ የሙዚቃ ቡድን አባላት ከውጭ አገር የሙዚቃ ጉዞ ሲመለሱ የዴሊህ አየር ማረፊያ የኢሚግሬሽን ቁጥጥር ቢሮ ኃላፊዎች ተጠራጥረዋቸው ነበር። ከናይጄሪያ በተጭበረበረ ሰነድ የገቡ የህንድን ፓስፖርት የያዙ አድርገው ቆጥረዋቸው ነበር። ምክንያቱም ብዙ ህንዳውያን ስለ ሲዲዎች ያላቸው ዕውቀት አነስተኛ በመሆኑ የተነሳ ነው። ራሳቸው ሲዲዎችን ቢሆን አንዳንዶቹ ማንነታቸውን ዞሮ ለማየት የሚፈልጉ አይመስሉም። ዲስ ለተሰኘው የዶኩመንተሪ ፊልም አስተያየት የሰጠች አንዲት የቦምቤ ሴት እኔ በየቀኑ ለ12 ሰዓታት እሰራለሁ፣ ስለ አፍሪካ የማስብበት ጊዜ የለኝም ነው ያለችው። ከዚህም በላይ ሌሎች ሲዲዎች እንደ አፍሪካዊ ተለይተው እንዲታወቁ አይፈልጉም። ምክንያቱም ክልስ በመሆናቸው ሥራ የመያዝ ዕድላቸው አነስተኛ ነው። አሁን ህንዳውያን ነን፣ የአፍሪካ ደም እንዳለብን እናምናለን፣ እንቀበላለንም ይላሉ። በጎ ጉባኤ ላይ ከተለያዩ የህንድ ግዛት የተሰባሰቡ ሲዲዎች ወይም አበሾች ለመጀመሪያ ጊዜ ተገኝተው ነበር። ልኡኩ ከጉጃራት፣ አንድራ ፕራዴሽ፣ ካልታካ የመጡ ነበሩ። በአፍሪካዊ ሙዚቃዎችና ጭፈራዎች ታጅበው የወደፊት ሕይወታቸውን የተሻለ ለማድረግ መክረዋል። የንጹሕ ውሃ እጥረት፣ ዝቅተኛ የቀን ገቢ፣ ከባድና አማራጭ አልባ ሥራ የሲዲዎቹ የሆነ ይመስላል። ሲዲዎች ማናቸውንም አይነት ሥራ ይሠራሉ። በኢንዱስትሪ ውስጥ፣ በመንገድ ላይ፣ በመጓጓዣ አገልግሎት ተሰማርተዋል። ይሁን እንጂ በጉጃራት ሲዲዎች መካከል በግልጽ የሚታይ መገለል አለ። በጊር በሚገኙ ሲዲዎችና በሌላ አካባቢ ስዋሽትራ በሚገኙት መካከል የጎሳ አይነት ልዩነት ይስተዋላል። በስዋሽት የሚኖሩ ሲዲዎች በተሻለ ሁኔታ የተማሩ ናቸው። በከፍተኛ ሥራዎች ላይና በመንግሥት ተቋማት ውስጥ ይሠራሉ። በሌላ በኩል በአምዲ ባድና ሱርት ግን ይህን ለማግኘት ያልተሳካ ትግል ሲያደርጉ ቆይተዋል። በደቡብ ጉጃራት የፖለቲካ ተቀባይነት ለማግኘት ጥረት አድርገዋል። እኔ እንደማስበው ሲዲዎች በማኅበራዊና ባህላዊ ልማዶቻቸው ውህደት እንደፈጠሩ ነው። ጋብቻቸውን ስንመለከት ይህን ያሳያል። እንደ ሌሎች የአካባቢው ማኅበረሰቦች ማኅበራዊ ጋብቻን ይከተላሉ። ማኅበራዊ ጋብቻቸው እንደነሱ እምነት ከአንዳንድ መንፈሳዊ ኃይሎች ይጠብቃቸዋል። ሐዝራት ቢላል የነቢዩ መሐመድ የቅርብ ሰውና ታማኝ ነው። የመጀመሪያው ሙዓዚንም ነው፣ አማኞችን ለጸሎት የሚጠራ። ኢትዮጵያዊ ሲዲዎች ቢላል ዝርያቸው መሆኑን ተገንዝበው መንፈሳዊ ልማዳቸውን ከእርሱ እንደወረሱ ያምናሉ። ይህ ልማድ በጉጅራት ሲተገበር ይስተዋላል። ሲዲዎች የባህል መወራረስን በጉጅራት የረጅም ጊዜ ታሪክ ውስጥ እንዲንጸባረቅ አድርገዋል። የተረሱ ታሪኮች ፎርጎትን ሂስትሪስ። ሲዲዎች ውስብስብ በሆነው የህንድ ማኅበራዊ ሥርዓት ተገቢውን ቦታ አግኝተዋል ለማለት አይቻልም። በዚህ ሥርዓት ውስጥ የተሰጣቸው ደረጃ ዝቅተኛ ነው። የህንድ ማኅበረሰብ ሲዲዎችን ሰነፎች፣ ሙዚቃና ስፖርት ላይ ግን ብቃታቸው ሙጡቅ የሆነ ዕውቀት በመፈለግ ረገድ የማይታትሩ ያደርጓቸዋል። ደሲቶች የተራራማው ጎሳ የሀገሬ ሕዝቦችም ኋላ ቀር አድርገው ይመለከቷቸዋል። ይህ ደግሞ ሥራ፣ ትምህርት፣ የመኖሪያ ቤትና የገንዘብ ድጎማ ለማግኘት እንቅፋት ሆኖባቸዋል። በ2003 ዓመተ ምህረት ውስጥ ማርጋሬት አልባ የታዲያ ጉባኤን ለመክፈት ጎ በመጡ ጊዜ የሰሜን ካንካታ ሲዲዎች እንደ ነገድ ዕውቅና ለማግኘት ችለው ነበር። ሕጋዊ ዕውቅና በማግኘታቸው ጥቂት ተጨባጭ ጥቅሞችን ለማግኘት ችለዋል። በሚሊዮን የሚቆጠረው የህንድ ሕዝብ በአንድ ወይም በሌላ መልኩ ጎሳ ወይም ብሔር አለው። ይህ ማለት ሲዲዎችንም ይጨምራል ማለት ነው። በዚህ የተነሳ ከህንድ ሀብት ተጠቃሚ መሆን አለባቸው ብለዋል። ሲዲዎች በማንነታቸውና በአፍሪካዊ መሠረታቸው የተሻለ ደስታ የሚሰማቸው ናቸው። ነገር ግን ጥያቄዎች ነበሯቸው። በአፍሪካ ህንድ ሕያውነታቸውና በህንድ ማኅበረሰብ ውስጥ ውህደትን እንዴት ማበልጸግ እንደሚችሉ የተቸገሩ መምሰላቸው ሌላው ጥያቄ ነው። ሲዲዎች ብዙ ነገር ያስፈልጋቸዋል። ሥራ፣ መኖሪያ ቤት፣ የተሻለ ትምህርት ለልጆቻቸው ይሻሉ። ያንተ መጽሐፍና ሲኒማ ምግብ አይሆነኝም ነበር ያለችው አንድ የሲዲ ሴት በቦምቤ የዶክመንተሪ ፊልም ባለሙያ ለቤሮዝ ሼሮ። ነገር ግን በየዕለቱ በህንድ ማኅበረሰብ ውስጥ የሚታየው ሲዲዎችን የመዘንጋት ሁኔታ ቀጥሏል። የተለዩ ናቸው። የዘር ሐረጋቸው መሠረት የተለየ ነው
ብለው ያስባሉ። በ1984 ጥቂት መቶ የሚቆጠሩ ሲዲዎች ኔልሰን ማንዴላ ከስር እንዲፈቱ ለመጠየቅ በሰሜናዊ ካርካታ ሰልፍ ወጥተው ነበር። ከመገናኛ ብዙሃን እንደሰሙት የጥቁር ሕዝቦች መብት ታጋይ ለምን በስር እንደሚማቀቅ ለማወቅም ጠይቀው ነበር። በ1990 መጀመሪያ ክሪሽና ሲዲ ማንዴላ ከሮቢን ደሴት እስር ቤት መለቀቃቸውን አወቀ። ደብዳቤ ጻፈላቸው። በህንድ የሚኖሩ ሲዲዎች መገለል ይደርስባቸዋል። ወደ ህንድ የሚመጡ ከሆነ ወደ ሲዲዎች ጎራ ብለው ይጎብኙን የሚል ነበር። ደብዳቤው በፕሪቶሪያ የህንድ ኤምባሲ በኩል ደርሷል። ማንዴላ ቢዘገይም መልስ ሰጥተዋል። ተጨማሪ ማብራሪያን ፈልገዋል። ነገር ግን የክሪሽና እንግሊዘኛ አስተርጓሚ ከተማውን ለቆ ስለነበር ውጤት አልነበረውም። ማንዴላ ለበርካታ ጊዜያት ህንድን ጎብኝተዋል። ነገር ግን ክሪሽና ሰይዲ ካገኘዋቸው ሰዎች መካከል አልነበረም። ማንዴላ በእንግድነት በመጡ ጊዜ የኒው ዴሊ መንግሥት ባዘጋጀው መድረክ ከጉጃራት የመጣው የሲዲ የሙዚቃ ቡድን የዙሉን የሚመስል ልብስ ለብሶ የዙሉን ዳንስ ለእንግዳው አሳይቷል። የሲዲ ጉጃራቶች አፍሪካዊ የሆነውን ባህል ከሁሉም በተሻለ የሚተገብሩ ናቸው ለማለት ይቻላል። ባህላቸውን በሙዚቃ፣ በመዝሙር፣ በታሪክና በተለየው በአፍሪካ የሙዚቃ መሳሪያ አማካኝነት ይገልጻሉ። በጣም የታወቀው አርቲስት ከሲዲ ጉማ የባህል ቡድን ጋር በመሆን ዓለም አቀፍ የሙዚቃ ኮንሰርት ጉዞ አድርጓል። ዝግጅታቸውን የሚከፍቱት ምስጢራዊ በሆነው የሱፊ ዘፈኖች ሲሆን ቀስ በቀስ በምት ወደ ታጀበው የአፍሪካ ጭፈራ ይገባሉ። ሲዲ ጉማዎችን የአፍሪካውያንን ቅርጽ ወደ ዘላቂ ስኬት ያሸጋገሩ ይሏቸዋል። ታሪክ መመዝገብ ከመጀመሩ በፊትም በአክሱም ዘመነ መንግሥት ከሁለተኛው እስከ 10ኛው ክፍለ ዘመን የኖረ ነበር። በኋለኛው ክፍለ ዘመንም በፖርቱጋሎች እርዳታ በ17ኛው መቶ ክፍለ ዘመን ህንዶች ወደ አካባቢው መምጣት፣ በ1868 በሮበርት ናፒር ይመራ የነበረው የህንድ ሰራዊት የእንግሊዝ ጦር በቦምቤ የጦር አዛዥ የነበረውና በ1935 ጣሊያን ኢትዮጵያን ስትወር የነበሩት ሁነቶች ይጠቀሳሉ። የህንድ ጥበበኞችና ሰራተኞች የንጉሥ ፋሲለደስን ቤተ መንግሥት፣ ታዋቂውን ከተማ ጎንደርን ለመገንባት በነበረው ሂደት ተሳትፎ አድርገዋል። ጀነራል ራልዌይ በህንድ ታሽቶ በኢትዮጵያ የጦር ትምህርት ቤት እንዲያቋቁም ተደርጎም ነበር። ብዙ ቁጥር ያላቸው ህንዳውያንም በ60ዎቹ መጀመሪያና በ90ዎቹ አካባቢ ባለው ጊዜ በኮንትራት ሰራተኝነት በሀገሪቱ የመጀመሪያና ሁለተኛ ደረጃ ትምህርት ቤት ውስጥ ተቀጥረው ይሰሩ ነበር። ነገር ግን የንጉሥ ኃይለ ሥላሴ መንግሥት ከወደቀና የደርግ አገዛዝ ከመጣ በኋላ መንግሥት በያዘው የኢትዮጵያዊነት አቋም ምክንያት በርከት ያሉት አስተማሪዎችና ነጋዴዎች ከሀገሪቱ በመውጣት ወደ ሌሎች ቦታዎች ተጉዘዋል። በጣም ጥቂት ቁጥር ያላቸው ህንዶች ከ3 ትውልድ በላይ በኢትዮጵያ ኖረዋል። አንዳንድ የቀደሙ መረጃዎች ከ9000 ቤተሰቦች በላይ በኢትዮጵያ እንደነበሩ ያሳያሉ። በ80ዎቹ አጋማሽ ደግሞ ቁጥራቸው ወደ 8000 ወርዷል። በአሁኑ ወቅት የህንድ ማህበረሰብ አባላት ቁጥራቸው ወደ 1500 አካባቢ እንደሆነ ሲገመት ወደ 400 የሚጠጉ የህንድ መምህራንም በኮንትራቱል በሀገሪቱ ውስጥ ይገኛሉ። ከነዚህ ውስጥ ወደ 100 የሚጠጉት በንግድ ሥራ የተሰማሩ ናቸው። በአብዛኛው ከጉጃራት ሲሆን እነሱም በተለያዩ ገቢና ወጪ ካምፓኒዎች ውስጥ እንደ ኮሚሽን ኤጀንት ሆነው ይሰራሉ። ሌሎች 150ዎች ደግሞ ፕሮፌሰሮች ሲሆኑ በመከላከያ ሚኒስቴር የኢንጂነሪንግ ኮሌጅ ውስጥ ያስተምራሉ። እንዲሁም በተለያዩ የሀገሪቱ ዩኒቨርሲቲዎችና ሌሎች ከፍተኛ የትምህርት ተቋማት ውስጥም ይገኛሉ። የህንድ ማህበረሰብ በኢትዮጵያ 3 ማህበሮች አሉት። በ1937 የተመሰረተው የህንዳውያን ማህበር፣ ሂንዱ መሃጃንና የማለያላማ ማህበር ይገኛሉ። ህንዶች በሂንዱ መሃጃን አማካኝነት የሬሳ ማቃጠል መብት አዲስ አበባና ድሬዳዋ ውስጥ ተሰጥቷቸዋል። የሲዲ ወይም ሀበሽ ወንድሞቻችንና እህቶቻችን በአሁኑ ጊዜ ቁጥራቸው በ10 ሺዎች የሚቆጠር ሲሆን በአብዛኛው መገኛቸው ካራንቻካ፣ ጉጃራትና አንድራ ፕራዴሽ ነው። አብዛኞቹ ሙስሊሞች ሲሆኑ ጥቂቶቹ ደግሞ ክርስቲያንና ሂንዱዎች ናቸው።
ታሪካዊ ስመ ጥሩነታቸውና ሀብታምነታቸው ተዘንግቶ በዝቅተኛ የሕይወት እርከን ስር ይገኛሉ። አነስተኛ የትምህርት ዕድል፣ የኑሮ ደረጃ ውስጥ ናቸው። ነገር ግን አፍሪካዊ ማንነታቸው ተለይቷቸው ለብዙ ዓመታት በሌላ ሕዝብ ባህልና ቋንቋ ውስጥ ቢገኝም የራሳቸውን የሙዚቃና የዳንስ ባህላቸውን ግን ጠብቀው ይገኛሉ። ስለ ሲዲዎች በርካታ ዘጋቢ ፊልሞች ተሰርተዋል። ብዙ ጽሑፎች ታትመዋል። በርካታ ኤግዚቢሽኖችና ስብሰባዎች ተካሂደዋል። እነሱም እንዳሉ አሉ። በእርግጥ አባቴ እንደሚለው ከክርስቶስ ልደት በፊት ንግሥተ ሳባ ወይም ህንደኬ የተባለችው የኢትዮጵያ ንግሥት ግዛቷ ከኢትዮጵያ እስከ ህንድ ድረስ በነበረበት ወቅት ኢትዮጵያውያንን ህንድ አገር በወታደርነት ልካ በ9 የህንድ ግዛቶች ሲኖሩ ነበር። ከክርስቶስ ልደት በኋላም በንግድና በባርነት ኢትዮጵያውያንና ሌሎች ኢትዮጵያውያን ተብለው የሚጠሩ አፍሪካውያን ወደ ህንድ ገብተዋል። ከጊዜ በኋላ ቁጥራቸው እየተመናመነ ሲመጣ ግን አንድ ላይ ተሰባስበው ሲዲ፣ ሐበሲ ወይም አቢሲኒያ ጊር በመባል ጉጅራትና ጃምቡር ከሚባሉት የታላላ ወረዳ አካባቢዎች መኖር መጀመራቸውን ያረጋግጣል። ማንኛውም ሲዲ የዘወትር ጸሎቱ ሀብት ማግኘት አይደለም። የሲዲዎች ትልቁ ሀብታችን ፍቅርና መተሳሰብ ነው። ለሲዲ ሕይወት ዋናው መሠረቱ መረዳዳት ነው። ከገነት ተፈጠርኩ ለሚል የጫካ ሰው ተጨማሪ ገነት አያሻውም። ደስ ብሎን ነው የምንኖረው። በሽታ በቀላሉ እኛን አይዳፈረንም። ያገኘነውን ተካፍለን ከበሮአችንን እየመታን በፒኮክ ላባ ተውበን እንደንሳለን። በ80 ዓመቱ የሞተን ካለ ዕድሜው ተቀጨ ብለን የምናዝነን እኛ ሲዲዎች። ለዚህም ደግሞ ዋናው ምክንያት አፍሪካዊ መሠረታችንን አለመልቀቃችን። በሲዲ ባህል በክረምት አዳልጦት ያልወደቀ፣ በፍቅር ወደፊት ሲሉት ወደ ኋላ ያልተመለሰ፣ ተነሳ ሲሉት ያልተቀመጠ መድኃኒት የለሽ በሽታ እንደያዘው ይቆጠራል። ማይ ማምላንድ አፍሪካ፣ ማይ ማምላንድ አፍሪካ።